ዛሬ ማምሻውን ዓለም በሙሉ ደነገጠ። ስለ ቀይ ባህር ያገኘሁትን መረጃ ላካፍላችሁ። ሀባኩክ ነኝ፣ ይከታተሉኝ። ቀይ ባህር በአፍሪካና በእስያ መካከል ያለ አስፈላጊ የባህር መስመር እንደሆነም ይታወቃል። በምዕራብ ወደ ኢጅፕት፣ ሱዳንና ኤርትራ ይገናኛል። በምስራቅ ደግሞ በሳውዲ አረቢያና የመን ያሉበት ነው። ርዝመቱ ከ2200 ኪሎ ሜትር በላይ ሲሆን ከፍተኛ ጥልቀት ያለውም ባህር ነው። በደቡብ ደግሞ ከጉልፍ ኦፍ ኤደን ወይንም ደግሞ የኤደን ባህረ ሰላጤ ጋር ይገናኛል። በሰሜን በስዊዝ ካናል በኩል ወደ ሜዲትራኒያን ባህር ይወጣል። በቅርብ ጊዜ የዲፕሎማሲ ውጥረቶች እንደጨመረ ትንታኔዎች ይጠቁማሉ። ኤርትራ ከተወሰኑ የጋራ ክንውኖችና ክልላዊ መድረኮች ራሷን እያራቀች መሆኑ የታወቀ ሲሆን ይህ በመተማመን እጥረትን፣ በደህንነት ጉዳዮች ላይ ያለ አስተያየት ልዩነትና በክልሉ የፖለቲካ ለውጦች የተነሳ መሆኑ ይገለጻል። በተለይም በቀጠናው የሰላምና የጦርነት ጉዳዮች ላይ የሚኖረው አመለካከት ግንኙነቱን ይጎዳል። ይህ ሁኔታ በንግድ፣ በመጓጓዣና በህዝብ ለህዝብ ግንኙነት ላይ ተጽዕኖ ሊኖር ይችላል። ባለሙያዎቹ የቆይታ መፍትሄ ለማግኘት በቀጣዩ ውይይት በእርስ በርስ እምነት ግንባታና በክልላዊ ትብብር ማጠናከር አስፈላጊ እንደሆነ ያስታውቃሉ። ቀይ ባህር በንግድና በመጓጓዣ ላይ ታላቅ ሚና አለው። በእስያ ወደ አውሮፓ የሚሄዱ መርከቦች አብዛኛውን ጊዜ ይህን መንገድ ይጠቀማሉ። በታሪክም የነጋዴዎች መንገድ ነበረም። እንደ አክሱም ዘመን ጀምሮ ከአረብና ከሌሎች አገራት ጋር ንግድ ይካሄድበት ነበር።